ሰላምና ጤና ለእናንተ ይሁን። የተከበራችሁ የፉትቦል ታይም ቤተሰቦች እንዴት ናቸው? የዕለተ እሁድ አዳዲስና ትኩስ ስፖርታዊ ዜናዎችን፣ የጨዋታ ጥቆማ እንደዚሁም የዝውውር ጉዳዮችን እያነሳን ለቀሪዎቹ ደቂቃዎች ከእናንተ ጋር አብረን እንቆያለን። እናንተም ታዲያ ይህንን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ ላይክ አድርጋችሁ እንድትጀምሩና እንድታበረታቱን በአክብሮት እንጋብዛለን። ቀዳሚ ወዳደረግናቸው ወደ በአውሮፓ ላይ የሚደረጉ ትልልቅ ጨዋታዎች አሉ። ዛሬ የሀገራት ጨዋታ፣ እነሱን ጉዳዮች የጨዋታ ጥቆማዎችን በመስጠት እንጀምር ፕሮግራማችንን። ፈረንሳይ ከክሮኤሺያ ጋር የሚያደርጉት የምሽቱ ጨዋታ ይጠበቃል። ክሮኤሺያ ከፈረንሳይ ጋር በአሳለፍነው የሳምንት አጋማሽ ተገናኝተው በክሮኤሺያ 2-0 አሸናፊነት እንደተጠናቀቀ ይታወሳል። ይህ ጨዋታ ዛሬ በፓሪስ ይደረጋልና ፈረንሳዮች ምናልባትም ይህን ጨዋታ ቀልብሰው ወደ ቀጣዩ ዙር ያልፋሉ የሚለው ይጠበቃል። ጨዋታው ምሽት 4:45 ሲል የሚደረግ ይሆናል። ሌላው ተጠባቂ ጨዋታ በተመሳሳይ 4:45 ሲል የሚደረግ ጨዋታ ጀርመን ከኢጣሊያ ጋር የሚያደርጉት ጨዋታ አለ። በአሳለፍነው የሳምንት አጋማሽ እንደዚሁ ጀርመን ይህንን ጨዋታ እንግዲህ ወደ ኢጣሊ አምርታ 2-1 በሆነ ውጤት ማሸነፍ ይችላል ነበርና ዛሬ እንግዲህ ምናልባትም በጀርመን ሜዳ ነው የሚደረገው። ጣሊያኖች ይህንን ጨዋታ ረተው ወደ ቀጣዩ ዙር ያልፋሉ የሚለው ተጠባቂ ነው። ይህም ጨዋታ ምሽት 4:45 ሲል ይደረጋል። ሌላው ተጠባቂው ጨዋታ ፖርቹጋል ከዴንማርክ ጋር የሚያደርጉት ጨዋታ ነው። ፖርቹጋል እንግዲህ በአሳለፍነው የሳምንት አጋማሽ በዴንማርክ ሽንፈት አጋጥሟት እንደነበረ ይታወሳል። የማሸነፊያ ጎሉን ራስሙስ ሆይሉንድ የማንቸስተር ዩናይትድ የፊት መስመር አጥቂ አስቆጥሮ የክርስቲያኖ ሮናልዶን የሴሌብሬሽን እንደተጠቀመ ተመልክተን ነበርና ከዛም በኋላ ብዙ መነጋገሪያ ጉዳዮች ወጥተው ነበረ። በእርግጥ ክርስቲያኖ ሮናልዶም ይህን ጉዳይ ተጠይቆ ምላሽ ሰጥቶበታልና ምንም አስከፊ ነገር እንደሌለውና ምንም እንዳልተከፋበት በመጥፎ እንዳላየበት ክርስቲያኖ ተናግሯል። እንግዲህ ይህንን ጨዋታ ዛሬ ፖርቹጋል እንግዲህ በሜዳዋ የምታደርገው ጨዋታ ነው። ባለፈው 1-0 ተሸንፋለች። ዛሬስ ይህንን ጨዋታ ቀልብሳ ወደ ቀጣዩ ዙር ታልፋለች የሚለው ተጠባቂ ነው። ሌላው ምናልባትም በጉጉት የሚጠበቀው ጨዋታ በዚሁ በተመሳሳይ ሰዓት 4:45 ላይ ሲል ይደረጋል። ስፔን ከኔዘርላንድ ጋር የሚያደርጉት ጨዋታ ነው። በእርግጥ ይሄ በጣም ማራኪ ጨዋታ ይሆናል ተብሎ ይጠበቃል። ሁለቱም ጥሩ ወጣትና ጥሩ ቡድን ያላቸው ብሔራዊ ቡድኖች ናቸውና ምናልባትም ማራኪ ጨዋታ ሊያሳዩ ከሚችሉ ብሔራዊ ቡድኖች መካከል ስፔን ከኔዘርላንድ ጋር የሚያደርጉት ጨዋታ ነው። በመጀመሪያ ጨዋታቸውን በሳምንቱ አጋማሽ እንደዚሁ 2-2 በሆነ ውጤት ነበር መለያየት የቻሉት። በጣም ማራኪ ጨዋታ ነበረ። ዛሬ የትኛው ቡድን አሸንፎ ወደ ቀጣይ ዙር ያልፋል የሚለው በጉጉት ይጠበቃል። ጨዋታው ምሽት 4 ሰዓት ላይ ሲል በተመሳሳይ ሰዓት ይደረጋል። የማንቸስተር ዩናይትዱ የመስመር ተጫዋች ሉክ ሾው እንዳገገመ እየተገለጸ ይገኛል። ሉክ ሾው ከበርካታ ወራት በኋላ ከጉዳት ዛሬ እንግዲህ አገግሞ እንቅስቃሴ እንዳደረገ ወይንም ልምምድ እየሰራ እንደሆነ እየተገለጸ ይገኛል። በዩናይትድ ቤት የተጠበቀበትን የዛን ያክል ማራኪ ውድድር ዘመናትን አሳልፏል ማለት አይቻልም። ሉክ ሾው በበርካታ ጉዳቶች እየተሰቃየ የሚገኝ ተጫዋች ነው። ለዩናይትድ ምናልባትም በሰዓት ላይ መመለሱ ጥሩ ሊሆን ይችላል። ምክንያቱም ከፊቱ በርከት ያሉ ጨዋታዎች አሉበት። የዩሮፓ ሊግን ጭምር ዩናይትድ ያነሳል ተብሎ ከሚጠበቁ ክለቦች መካከል ነው። ለዛ ጨዋታ ምናልባትም ሉክ ሾው አገግሞ ጥሩ ብቃት ላይ የሚገኝ ከሆነ ለዩናይትድ ይጠቅሟል ተብሎ ይጠበቃል። የፌዴሪኮ ቼዛ አባት ኤንሪክ ፌዴሪኮ እንግዲህ በሊቨርፑል ቤት ፌዴሪኮ ቼዛ ደስተኛ እንደሆነ እየተናገረ ይገኛል። እንግዲህ ኤንሪኮ ሲናገር ቼዛ በዘንድሮ ውድድር ዓመት የፕሪሚየር ሊጉን ዋንጫ ከሊቨርፑል ጋር እንደሚያነሳ ተስፋ እንደሚያደርግ ተናግሯልና ምናልባትም ፌዴሪኮ ቼዛ ከጁቬንቱስ ቤት በመልቀቁ ምንም አይነት ጸጸት እንደማይሰማውና በዚህ ሰዓት በሊቨርፑል ቤት ደስተኛ እንደሆነ የፌዴሪኮ ቼዛ አባት ኤንሪኮ ቼዛ እንግዲህ ሐሳቡን ተናግሯልና ምናልባትም ፌዴሪኮ ቼዛ ሳለፍነው የበጋው የዝውውሩ መስኮት ከሊቨርፑል ቤት ይለቃል ተብሎ ሲጠበቅ ነበር። በሊቨርፑል ቤት እንደቆየ ይታወቃል። የማንቸስተር ዩናይትዱን የፊት መስመር አጥቂ ራስሙስ ሆይሉንድን በርካታ የአውሮፓ ክለቦች ለመግዛት አሁንም ጥረት እያደረጉ እንደሆነ እየተገለጸ ይገኛል። ይህንን ተጫዋች ምናልባትም
ገፍቶ ለመግዛት የሚመጣ ክለብ ካለ ማንቸስተር ዩናይትዶች እስከ 50 ሚሊዮን ፓውንድ ድረስ ለመሸጥ እንዳሰቡ እየተገለጸ ይገኛል። እንደ ባየር ሙኒክ፣ አርቢ ሌይፕዚግ እና ጁቬንቱስን የመሳሰሉ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ሉካ ሞድሪች የክለብ አጋሩን ኪሊያን ኤምባፔን አሞግሷል። ሉካ ሞድሪች ሲናገር ኪሊያን ኤምባፔ በጣም ቀለል ያለ ሰውና በጣም የተረጋጋ ትሁት ሰው ነው። ሁልጊዜም ከኛ ጋራ ይቀልዳል፣ ይጫወታል። ኳስንም ሲጫወት እንደዛው ቀለል አድርጎ ነውና የተረጋጋ ሰው ነው ሲል ሉካ ሞድሪች ሐሳቡን ሰጥቷል ስለ ኪሊያን ኤምባፔ። ዛሬ ሁለቱ የአንድ ክለብ ተጫዋቾች ማለት የሪያል ማድሪድ ተጫዋቾች በብሔራዊ ቡድን እንግዲህ ተለያይተው በክሮኤሺያ ብሔራዊ ቡድንና በፈረንሳይ ብሔራዊ ቡድን እንግዲህ በተቃራኒነት የሚፋለሙ ይሆናል። የአርሰናሉ ተጫዋች ዴክላን ራይስ ለቡድን አጋሩ ሉዊስ ስኬሊ አድናቆቱን ለግሶታል። እንግዲህ ዴክላን ራይስ ሲናገር ሉዊስ ስኬሊ በመጀመሪያው ገና የአርሰናል ጨዋታ ላይ ትልቅ ተሰጥኦ ያለው ተጫዋች እንደሆነ ተመልክቼው ነበረ ብሏል። እንግዲህ ዴክላን ራይስ ሉዊስ ስኬሊ ገና ለበርካታ ዓመታት ጥሩ እግር ኳስ እየተጫወተ ትልቅ ደረጃ ላይ መድረስ የሚችል ተጫዋች ነው ሲል ዴክላን ራይስ ለሉዊስ ስኬሊ ሐሳቡን ሰጥቷል። ሊቨርፑሎች እንግዲህ ከመሃል ሜዳ ከሴንተር ባካቸው እንግዲህ ኮናቴ ጋራ ለአዲስ የኮንትራት ጉዳይ የተደራደሩ ይገኛሉና ይህ ፈረንሳዊ የሴንተር ባክ ቦታ ተጫዋች ምናልባትም በሊቨርፑል ቤት አዲስ ኮንትራት የማይፈርም ከሆነ እንግዲህ በሪያል ማድሪድ እና ፓሪስ ሴን ጀርሜ እየተፈለገ እንደሆነ እየተገለጸ ይገኛል። ይህ ተጫዋች በሊቨርፑል ቤት አዲስ ኮንትራት የማይፈርም ከሆነ ምናልባትም መዳረሻው ወይ ሪያል ማድሪድ ወይ ፓሪስ ሴን ጀርሜ እንደሚሆን እየተገለጸ ይገኛል። ሊቨርፑሎች በርከት ያሉ ተጫዋቾች አሁንም የሞሳላ የቨርጂል ቫን ዳይክ ጉዳይ ገና የኮንትራታቸው ጉዳይ ያላለቀ ነገር ነውና ምናልባትም አሁንም ኮናቴ ይህንን ተጫዋች ምናልባትም ሊቨርፑሎች በቀጣዩ የዝውውር መስኮት እንዳያጡት እየተገለጸ ይገኛል። አርሰናሎች ስፔናውን የክንፍ መስመር ተጫዋች ኒኮ ዊሊያምስን ለማስፈረም ጥረት እያደረጉ እንደሆነ አሁንም እየተዘገበ ይገኛል። የ22 ዓመቱ የአትሌቲክ ቢልባኦ ተጫዋች ኒኮ ዊሊያምስ በዘንድሮ ውድድር ዓመት እንግዲህ ለአትሌቲኮ ቢልባኦ 9 ግብና 7 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ምናልባትስ አርሰናል ይህንን ተጫዋች ወደ ኤምሬት አመጥቶ የማጥቃት እንቅስቃሴውን የበለጠ ያጠናክራሉ የሚለው ተጠባቂ ነው። ኒኮ ዊሊያምስ ከአርሰናል ጋር አሁንም በዝውውር ጉዳይ በጥብቅ እየተነሳ የሚገኝ ተጫዋች ነው።